ዛሬ የምንማማረው ስለ ምስጢረ ጥምቀት ነው። ባለፈው ክላሳችን ጥምቀት በአዲስ ኪዳንና ጥምቀት በብሉይ ኪዳን የአዲስ ኪዳንና የብሉይ ኪዳኑ ጥምቀት ልዩነታቸውና ጥቅማቸውን አይተናል። የአዲስ ኪዳኑን ጥምቀት ጌታችን ኢየሱስ ክርስቶስ እንደመሰረተው እሱን አይተናል። ጌታችን ኢየሱስ ክርስቶስ ለምንድን ነው የተጠመቀው ስንል አንደኛ ኃይልን ለመስጠት፣ ሁለተኛ ምስጢረ ሥላሴ ይገለጽ ዘንድ የዕዳ ደብዳቤያችን ለመደምሰስ ብለን አይተናል። ለምንድን ነው በ30 ዘመኑ የተጠመቀው ለሚለው ጥያቄ የብሉይ ኪዳን ሊቃነ ካህናት በ30 ዘመናቸው ስለሚሾሙና በአጠቃላይ በብሉይ ኪዳን የአባትነት ስራ ሊሰራ የሚችለው አንድ ሰው 30 ዘመን ሲሞላው ብቻ እንደሆነ፣ ስለዚህ ጌታችን ኢየሱስ ክርስቶስም የቤዛነት ስራውን በ30 ዓመቱ እንደጀመረው በዚህ ሕግ መሰረት አይተናል። ጌታችን ኢየሱስ ክርስቶስ ለምንድን ነው በዮርዳኖስ የተጠመቀው ለሚለው ጥያቄ ትንቢቱና ምሳሌው ይፈጸም ዘንድ ነው። ትንቢት እንዲህ ተብሎ ተነግሯል። ምን ተኮንኪ ባሕር ዘጉየኪ ወአንተኒ ዮርዳኖስ ዘይገበይከ ድኅሬከ። ዮርዳኖስ ወደ ኋላ ለምን ተመለስክ? አንቺስ ባሕር ለምንድን ነው የሸሸሽው? ተብሎ እንደተጻፈ ይሄ ትንቢት ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ በዮርዳኖስ ተጠምቋል። ጌታችን ኢየሱስ ክርስቶስ ሊጠመቅ በሄደ ጊዜ ከባህር የሚበልጥ ባሕረ ትዕግስት ኢየሱስ ክርስቶስ ከባህር የሚበልጥ ባሕር ኢየሱስ ክርስቶስ ወደ ባሕረ ዮርዳኖስ በሄደ ጊዜ ዮርዳኖስ ሸሽቷል። ቅዱስ ዳዊት ይህንን አስቀድሞ ተናግሯል። ድንጋዮች ዘለዋል፣ ተራራዎች ሳይቀር ዘለዋል ኢየሱስ ክርስቶስ ሲጠመቅ። ያን ጊዜ ዮርዳኖስ ፈልቷል። በጌታችን በኢየሱስ ክርስቶስ ራስ ላይ ሲፈስ እየፈላ ነበር የወረደው እና ድንቅ ታምራት ታይቷል በዮርዳኖስ። አንድ ሁለተኛ በዮርዳኖስ ብዙ ድውያን ተፈውሰዋል። እነ ኢዮብ እነ ንዕማንን የመሳሰሉ ድውያን በዚያ ተፈውሰዋል። በዮርዳኖስ የዕዳ ደብዳቤያችን ተቀብሮ ነበረ። ያንን ለማጥፋት በዮርዳኖስ ተጠመቀ ብለን አይተናል። ሌላው ጌታችን ኢየሱስ ክርስቶስ ወደ ዮሐንስ ሂዶ ለምንድን ነው የተጠመቀው የሚለውን ጥያቄ ወደ ማየቱ እንምጣ። ለምንድን ነው ወደ ዮሐንስ ሂዶ የተጠመቀው ስንል አራያ ለመሆን ነው። ጌታችን ኢየሱስ ክርስቶስ ስራዎችን ሁሉ ሲሰራቸው አራያ ሆኖ ነው። ጾሞ ጹሙ ብሎናል፣ ጸልዮ ጸልዩ ብሎናል። ድል ነስቶ ደግሞ ድል እንድንነሳው ይህንን ድል የተነሳውን ዓለም ድል የተነሳውን ሰይጣንን ድል የተነሳውን ዲያብሎስን ድል የተነሳውን ምድራዊ አሰራርን ድል እንድንነሳው ነግሮናል። ጥምቀትን ደግሞ ተጠምቆ ነው ተጠመቁ ያለን። እኔ እንደተጠመቁት አድርጋችሁ ተጠመቁ ብሎ አዞናል። ስለዚህ ወደ ዮሐንስ ሲሄድም እናንተ ሂዳችሁ ተጠመቁ፣ ወደ መምህራን ወደ ቀሳውስት ሂዳችሁ ተጠመቁ እንጂ ቀሳውስት ወደ እናንተ መጥተው እናንተን ማጥመቅ የለባቸውም ሲል ሕግን ለመስራት ሂዶ ወደ ዮሐንስ ሂዶ ተጠምቋል። ጌታ ወደ ባሪያው፣ ፈጣሪ ወደ ፍጡሩ፣ ጌታ ወደ ሎሌው ሂዶ ተጠምቋል ማለት ነው። ተጠምቋል ማለት ከራሷ ከጥምቀት የሚነጸው ጌታ ኢየሱስ ክርስቶስ በባሪያው እጅ ተጠምቋል ማለት ነው። ዮሐንስ አይሆንም፣ እንዴት አንተን አጠምቃለሁ? ድሃ ይመጸወታል እንጂ ሀብታም ይመጸወታል ወይ? በበደል ውስጥ ያለው እኔ፣ በጥንተ አብሶ ውስጥ ያለው እኔ፣ በኃጢአት ውስጥ ያለው እኔ፣ የረከሱ የቆሸሹ ባህሪ የቆሸሸ እኔ፣ ገነት እንዳትገባ የተከለከሉ እኔ ከአንተ ልጠመቅ እንጂ አንተ እንዴት ከኔ ትጠመቃለህ ብሎ ከልክሎት ነበረ። ንፈጽም ተርላ ምሕረተ ንፈጽም ተርላን አንድ ጊዜስ ትንቢተ ነቢያትን እንፈጽም። ይሄ ለአንተና ለእኔ ክብር ነው። ለእኔም በባሪያው እጅ ተጠመቅኩ እየተባለ ትህትናዬ ሲነገር ይኖራል። አንተም ደግሞ አምላኩን ያጠመቀ እየተባልክ መጥምቀ መለኮት እየተባልክ ልዕልና ቅድስና ሲነገር ይኖራል። ስለዚህ ይህንን አንድ ጊዜ ስተዋለው። ለምን አንድ ጊዜ ቢጠመቅ ሁለተኛ አይጠመቅም? አንድ ጊዜ ቢጸልይ ሁለተኛ አይጸልይም? አንድ ጊዜ ቢሞት ሁለተኛ አይሞትም? አንድ ጊዜ ቢሰቀል ሁለተኛ አይሰቀልም? ዳግመ ይመጽእ በስብሐት ነው የሚለው ወንጌላዊ። ዳግመኛ በጌትነት ይመጣል እንጂ ሰው ሆኖ ለሐሳርና ለመከራ ለስቅላት ለሞት አይመጣም። እዚህ በኋላ ለመፍረድ ይመጣል ብሎ ወንጌላዊ ቅዱስ ማቴዎስም ጽፎልናል። ስለዚህ አራያ ለመሆን ዮሐንስ ጌታችን ኢየሱስ ክርስቶስን ሂዶ አጥምቆት ቢሆን የዛሬ መኳንንት፣ ባለስልጣናት፣ ገዦች፣ ሀብታሞች፣ ባለጸጎች መታችሁ አጥምቁን ይሉን ነበር።
መጣችሁ አጥምቁን እንጂ እኛ መጠን አንጠመቅም ይሉን ነበር። በገንዘባቸው ይገዙን ነበር፣ በስልጣናቸው ይገዙን ነበር። አሁን እንደዚህ አይሉም። ስለዚህ እንደዚህ እንዳይሉ ሂዳችሁ ተጠመቁ እንጂ እናንተ ሂዳችሁ ወደ ካህናት ተጠመቁ እንጂ እነሱ መጠው ሊያጠምቋቸው አይገባም ሲል እሱ ሂዶ ተጠምቆ ዛሬ አርፈናል ማለት ነው። በዚህ ዘመን ጊዜ ግዛቱ በበዛበት ዘመን፣ ጣዖታቱ በበዙበት ዘመን ባለስልጣናቱ ኑ አጥምቁን ይሉን ነበር። መጠው አላጠምቀን ብለው ነው ጴንጤ የሆን ነው። መጠው አላጠምቀው ብለን ነው የካድ ነው። መጠው ስላላጠመቁን ነው ከሃይማኖት የወጣ ነው ይሉን ነበረ። አሁን ግን ይሄንን እንዳይሉ ኢየሱስ ክርስቶስ አንደበታቸውን ዘግቷል። አይሉም። አሁን ቢሉም ደግሞ ቤተክርስቲያን አትቀበላቸው፣ አታስተናግዳቸውም። ማና አንተ ነው የምትላቸው ማና። ስለዚህ ኢየሱስ ክርስቶስ ሂዶ የተጠመቀው ትልቁ ነገር ለዚህ ነው ማለት ነው። ሌላው ተጠማቂው ሁል ጊዜ በስላሴ ማመን ይኖርበታል። በእግዚአብሔር አንድነትና ሶስትነት ማመን ይኖርበታል። ሌላው ኢየሱስ ክርስቶስ በተጠመቀ ጊዜ መንፈስ ቅዱስ በርግብ አምሳል ወርዷል። ለምንድን ነው በርግብ አምሳል የወረደው ነው ጥያቄው። አንደኛ ርግብ የዋህ ናት፣ መንፈስ ቅዱስም የዋህ ሀዳጌ በቀል ነው። ሁለተኛ ርግብ ቤቷን ካላፈረሱባት በስተቀር ቢደበድቧት፣ ጫጭቷን ቢገሉባት፣ እንቁላሏን ቢሰብሩባት ከቤቷ አትወጣም። ቤቷን ሲያፈርሱባት ብቻ ተመርራ ትሄዳለች። መንፈስ ቅዱስም ኃጢአት ብንሰራ ብንበድል መንፈስ ቅዱስ የለም እኔ በራሴ ነው የምንቀሳቀሰው፣ እግዚአብሔር የሚባል ጌታ የለኝም፣ ሃይማኖት አምላክም የለኝም አላውቀውም ካላልና ካልካደው በስተቀር መንፈስ ቅዱስ አይለይም። ለዚህ ነው ታግሶ ነው የሚኖረው። በደላችን ታግሶ፣ ኃጢአታችን ታግሶ፣ ውሸታችን፣ አሜተኝነታችን ታግሶ፣ ይህንን ሁሉ የረከሰ ማንነታችን ታግሶ እየጠበቀን ያለው ለዚህ ነው ማለት ነው። ሌላው ርግብ በኖህ ጊዜ የውሃው ደረቀ ስትል ሀጸማየ አይህ ስትል የዘይት ቅጠል የወይራ ቅጠል ይዛ ወደ ኖህ ተመልሳለች። የምስራች መልካም አብሳሪ ናት። መንፈስ ቅዱስም ነትገማየ ኃጢአት ሀጸማየ ኃጢአት ሲል መንፈስ ቅዱስም በርግብ አምሳል ታይቷን ኢየሱስ ክርስቶስ ሲጠመቅ በዚህ ጊዜ እንደዚህ ብሎ ታይቷን ማለት ነው። ሌላው አጥማቂው አንድ ሰው ሲጠመቅ ካህን ያስፈልገዋል። አጥማቂ ሁሉ ጊዜ ካህን ነው መሆን ያለበት። እግዚአብሔር ይፍታ የሚል በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ እየተፈታ ይሆናል ተብሎ ስለተጻፈ ይሄ ግዴታ ስለሆነ ይቅር ያላችሁት ይቅር ይባልለታል፣ ይቅር ያላላችሁት ይቅር አይባልለትም ተብሎ የተነገረላችሁ ለካህናት ስለሆነ አጥማቂ ሁል ጊዜ ካህን ነው። ከፈሳሽ ወንዝ ሂደህ ብትጠመቅ ዋኝተህ ብትወጣ ሻወር ዋና ነው የሚባለው። አባዬ ውሃ ዋና ነው የሚባለው። መቀለድ አይቻልም። በጥምቀት መቀለድ አይቻልም። ጥምቀት የማትደገም አንዲትና አንዲት ናት። አንዲት ልደት ናት ጥምቀት ማለት ነው። ይህችን መንፈሳዊት ልደት፣ ይህችን አንዲት ልደት ማንም ሊያከናውናት አይችልም። የሚያከናውናት ካህን ብቻ። ሌላው የተጠማቂው ጥምቀት በአብ በወልድ በመንፈስ ቅዱስ ነው ስም ነው ሊከናወን የሚገባ። ከዛ ውጭ የሆነ ጥምቀት ህጋዊ አይደለም። በዚህ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ስትጠመቁ በማን ስም ተጠመቁ ብሏል? በአብ በወልድ በመንፈስ ቅዱስ ስም። ሐዋርያትንም ሲያዛቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ምዕመናንን ደቀ መዛሙርቴ አድርጓቸው ብሎ ስላዘዘ ከዚህ ውጭ የሆነ በናዝሬቱ ስም በእንትን ስም እያልክ ብትቀልድ ቀልደ ነው የምትቀር እንጂ አንተ የተጠመቅክ አይደለም ማለት ነው። አይደለም ማለት። ስለዚህ ህጋዊ ጥምቀት በአብ በወልድ በመንፈስ ቅዱስ ስም ነው የሚከናወነው። ኦርቶዶክሳውያን በ40 እና በ80 ቀን ጥምቀትን ያከናውናሉ። ነገር ግን መጽሐፍ የሚለው ያመነ የተጠመቀ ነው የሚለው እንጂ የ40 እና የ80 ቀን ምን ያውቃሉ ብለው ጥያቄ ለማቅረብ ይሞክራሉ። በነገራችን ላይ ቤተክርስቲያኒቱን በዚህ ጉዳይ መተቸት እብድነት ነው፣ ድንቁርና ነው፣ አለማወቅ ነው። ኦርቶዶክሳዊት ቅድስት ቤተክርስቲያን በእውነት የሊቃውንት ግምጃ ቤት፣ የምስጢር ግምጃ ቤት፣ የምስጢር ሙዳይ መንፈስ ቅዱስ የቀደሳት የባረካት እነ ቅዱስ ያሬድ ያሉባት ያገለገሉባት እነ ቅዱስ ያሬድ የተቀኙባት ዜማ የደረሱባት ይህች ቅድስት ቤተክርስቲያን ናት። ንገረኝስ የትኛው ነው ቅርሱ? የት ቦታ ነው ቅርስ ያለው? ንገረኝ። በታሪክም ናልኝ፣ በታሪክም በሃይማኖት አመሰራረት ናልኝ። ከኦርቶዶክስ የቀደመ እምነት የለ። ይህንን እንኳን ብንተወው ቅዱስ ጳውሎስ ልድያና ቤተሰቦቿን አንድ ላይ አጥምቋቸዋል። ዘበኛውንና የዘበኛውን ቤተሰቦች እኩል አጥምቋቸዋል። መጽሐፍ ቅዱስ ስላላዩት ይሆናል። ሌላው ኩፋሌ 4:9 ላይ
አዳም በተፈጠረ በ40 ቀኑ ሔዋን በተፈጠረች በ80 ቀኗ ገነት እንደገቡ ይናገራል። ሌላው በብሉይ ኪዳን ራሱ የሉቃስ ወንጌልን ስናይ በብሉይ ኪዳን በ40 እና በ80 ወንድ በ40 ሴት በ80 ቀኗ ወደ ቤተ መቅደስ ይሄዱ ነበረ። ወደ ቤተ መቅደስ የአዲስ ኪዳኑ ጥምቀትም በ40 እና በ80 ቀን የሆነው ከዚህ የተነሳ ነው። አንድ ሁለተኛ ቤተሰቦቻቸውን መስለው ነው። የፍየል ልጅ ሁል ጊዜ ፍየል ናት፣ የበግ ልጅ በግ ነው ሁል ጊዜ። ስለዚህ ህፃናት በቤተሰቦቻቸው እምነት የሚጠመቁበት ምክንያት ቤተሰቦቻቸውን መስለው ስለሚያድጉና ቤተሰቦቻቸው ደግሞ በሃይማኖታቸው ጭምር እና በስነ ምግባር ኮትኩተው የማሳደግ መብትና ግዴታ ስላለባቸው ነው ማለት ነው እንጂ ከዚህ የተነሳ ነው እንጂ ቤተክርስቲያኒቱ ይሄንን ቃል የማታውቀው ሆና አይደለም።